ሰላም ሰላም የሉላዳይና የሀሌ ፋሚሊ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ይበል። ዛሬ ለ3 ወር ያህል ኮርስ ወስድ ነበረ። እግዚአብሔር ፈቅዶ ደግሞ ያንን ኮርስ በማጠናቀቄ የመማርበት ተቋም የምርቃት ፕሮግራም አለኝ እና የእውቅና ሰርተፊኬት ይሰጠኛል። ስለዚህ ወደዛ ልንሄድ ከልጄ ጋር እየተዘጋጀን ነው። እንደምታዩት እዚህ ጋር ፀጉሯን ፈትቼላት ሜክ ፕሪቲ እያለች ነው። ሶ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውሏን ምልክት በመጫን ቤተሰብ ሁኑ። እናመሰግናለን። ሌትስ ጎ። እዚህ ጋር ደግሞ እንደምታዩት የሀገር ባህል ልብሷን ለብሳ ወደ ባስ መያዣው እየሄድን ነው። ፀሐዩ ትንሽ በጣም ጠንከር ያለ ስለሆነ እዚህ ሀገር ሰንስክሪን ምናምን መጠቀም አለባችሁ። በጣም ከባድ ነው፣ ፀሐዩ በጣም ነው የሚያቃጥለው። እኔ ጉንጭና ጉንጬ ላይ ማዲያት ስላለ እሱን ነው ለማሳየት የፈለኩት። ስለዚህ ግዴታ ሰንስክሪን ካልተጠቀማችሁ ፀሐዩ ከባድ ነው። ሶ አሁን ወደ ባስ መያዣው ልንሄድ ነው፣ ግን አይ ቲንክ ሰዓቱ ስለረፈደ ባሷ ሳታመልጠኝ አትቀርም። ከልጅ ጋር ስትሆኑ ደግሞ በጣም ከባድ ነው። ሮጥ ሮጥ አትሉም። እዚህ ጋር ድምጽ ባስገባላችሁ የመኪና ድምጾች ይረብሻችኋል ብዬ ነው። ባሷ ኦልሬዲ አመልጣኛለች። ከሩቅ አይቻታለሁ እንዳመለጠች፣ ምክንያቱም ሰዓቱ ሄዷል። በሰዓት ነው የምትመጣው። ስለዚህ ያለኝ አማራጭ መጠበቅ ነው። እዛ ከደረስኩ በኋላ ያለውን አሳያችሁን። አብራችሁን ቆዩ። ከዛም ትምህርት ቤት ደርሼ ልብሴ ለባበስኩ። እንደምታዩት ጓደኛዬን አገኘኋት። ናይጄሪያዊ ዜጋ ናት። እሷም ዛሬ የባህል ልብሳችሁን ልበሱና ነው ያሉት አስተማሪዎቻችን እና እሷም የሀገሯን የናይጄሪያ ልብስ ነው የለበሰችው። እዚህ ጋር ለዩቲዩብሽን እየሰራሽ ነው አይደል ብላ መጣ። እኔም አስተዋጽኦ ላድርግልሽ እያለችኝ ነው እና በጣም ደስ የምትል ሰው ናት። እዚህ ጋር ለባበስን በጣም ነው የሚያምረው የእናንተ ሀገር ልብስ እያለችኝ በጣም እያደነቀች ነበረ። ከዛ እዚህ ጋር ደግሞ ስለ እሷ ሻሽ አስተያየት እንድሰጣት ነው እና በጣም ደስ ብሎኛል። ስለዚህ ውስጥ ያለውን ደግሞ አብረን እናያለን። አብራችሁን ቆዩ። እዚህ ጋር እንደምታዩት ኮፍዬን አድርጌ በጣም ደስ ያለኝ ልክ የሆነ በቃ ይገርማል። በቃ ልክ ማስተርስ ምናምን እንዳያስኩ ነው የተሰማኝ። በጣም ደስ ያለኝ እና ፕሮግራማችን ገና አልተጀመረም። እነዚህ እኔን ያስተማሩኝ አስተማሪዎች ናቸው ሁለቱም። እዚህ ጋር ስም በየወንበራችን በአልፋቤቲክ እየለጠፉ ስለሆነ ነው። ሰው እስኪገባ እኔም የተወሰነ ትንሽ ቪዲዮ ለመቅረጽ እየሞከርኩኝ ነው። ቅረጪ በደንብ ይላሉ እነሱ። የራሳቸው ሶሻል ሚዲያም ስላላቸው ለማስተላለፍ ይመቻቸዋል። አሁን ተማሪ በመግባት ላይ ይገኛል። ሁሉም ተማሪ እየመጣ ነው። ትንሽ ሌት ሆነዋል፣ ግን ሁሉም ተማሪ አሁን በስተመጨረሻ እየገባ ነው። እነዚህ እቺ ሴት ከቤሮት ነው የመጣችው፣ አረብ ናት። ጠዋት ተማሪ ናት። እዚህ ጋር ጓደኛዬን ሳያት በጣም ነው ደስ ያለኝ። አልመጣም ብላ ስለነበር ስትመጣ ደስ አለኝ። ስለመጣች ደስ ብሎኛል ስላት እግዚአብሔር ነው ያመጣኝ እንጂ እኔማ ቀርቼ ነበር እያለች ፕሮግራሙ አልተጀመረም። ፕሮግራሙ ሲጀመር ያለውን ነገር ደግሞ አሳያችኋለሁ። እዚህ ጋር እንደምታያቸው እቺ ሴት
ይሄ ወንድ እነዚህ ሁለት ሴቶችና ወንድየው ስላለፉበት እዚህ ሀገር ስለነበራቸው ቻሌንጅ ኤክስፒሪየንስ ስለ ላይፋቸው ኤክስፒሪየንስ ሼር ለማድረግ ነው የወጡት። እያንዳንዱ ነገራቸው ደስ ይላል። የሚያወሩት ነገር ሪያሊቲ ነው፣ ፌክ ሳይሆን ሪያሊቲ ነው የሚነግሯችሁ። እና የመጣችሁት ከተለያየ ሀገር ስለሆነ ኮምፒቲሽን ይኖራል። ስለዚህ ራሳችሁን ብቁ አድርጓችሁ ወደ ስራ መሰማራት አለባችሁ እያሉ እነሱ ከነበራቸው ኤክስፒሪየንስ እንደኛ ከታች ተነስቶ አሁን ላይ ያሉበትን የኃላፊነት ቦታ እንዴት እንዳገኙት የእያንዳንዱን ስቴፕ ባይ ስቴፕ እየነገሩ ነው። እና እኔ በራሴ ብዙ ኢንፎርሜሽን ጋዘር አድርጌያለሁ። ሶ እንግዲህ ኔክስት ደግሞ ስራ ሳገኝ ያለውን ነገር እያንዳንዱን አሳያችኋለሁ። ከዚህ ቀጥሎ የአናውንሴሽን የሰርተፍኬት ስነስርዓት ይሰጠናል። ከዛ በኋላ ወደ ፎቶ ነበረ። እኔ ፎቶ አልተነሳውም፣ በአጋጣሚ ቸኩል ስለነበር ወደ ቤት ልጅ ለማምጣት አልተነሳውም። ግን ደስ ይል ነበረ በጣም። እዚህ ጋር አስተማሪያችን አናውንስ ልታደርግ ነው ሰርተፍኬት ለመቀበል። ሶ አብራችሁኝ ተቀበሉ። በክረምት እንዴት እንደተማርኩ የማውቀው ራሴ ስለሆንኩኝ በጣም ነው ደስ ያለኝ። እዚህ ጋር ስቀበል ቀሚስሽ ያምራል ምናምን እያሉኝ ነበር። አስተማሪያችንም አለች፣ ዳይሬክተራችንም አለች። እዚህ ጋር ሰርተፍኬቴን ተቀበልኩ መጣሁ። በጣም ደስ ብሎኛል። እዚህ ጋር ለራሳችሁ አጨብጭቡ፣ ለራሳችሁ ሞራል ስጡ እያሉ ነው። ምክንያቱም ደስ ይላል። በቃ ለራስ እኔም አይ አም ፕራውድ ኦፍ ማይ ሰልፍ እያልኩ ነው። ሶ የዛሬ ቪዲዮ ይሄን ይመስላል። በኔክስት ቪዲዮ እስከምንገናኝ እግዚአብሔር አምላክ ኢትዮጵያ ሀገራችን ይባር ባይ። ቴንክ ዩ ፎር ዋቺንግ